ሙኒራ በቅርቡ ከቤታችን ፊት ለፊት ማንም ሳይገባበት ተዘግቶ ከቆየ የቀበሌ ቤት ውስጥ የገባች የቀበሌ ሰራተኛ ጎረቤቴ ናት። ሰው መቼም ሐሜተኛ ነው። የቀበሌ ቤቱን ያገኘችውና የገባችበት የቀበሌ ሰራተኛ ስለሆነች ነው። ያውም ደንበኛ ጆሮ ጠቢ እያሉ ገና ከገባች 4 ወር እንኳን ያልደፈናት ሙኒራን ማማት ቤት ለምቦሳ ይመስል በወጣች በገባች ቁጥር ይወጭቋታል። ዘውድና ጎፈር የ10 ሳንቲም ሁለት ገጽታ እንደሆኑ ቀበሌ የሚሰራ ሰውና ቀበሌ ለጉዳይ ሄዶ ጉዳዩ ቶሎ የሚሳካለት ሰው ሁሉ አንድ ነው የሚመስሉኝ። ሁለቱ ጆሮ ጠቢና አሽቃባጮች። ታዲያ በወጣች በገባች ቁጥር የማያት ሙኒራ ግን እንደዛ መስላ አልተሰማችኝም። ብቻ ዝም ያለች ደርበብ ያለች ነገር ናት ሲመስለኝውላ። የሥራ ባልደረቦቿ 4:30 ገብቶ 5 ሰዓት ለሻይ ብለው ሲወጡ ቢሮ ውስጥ ብቻዋን ቀርታ የነሱን ስራ ደርባ የምትሰራ ነው የሚመስለኝ። የሚገርመው እቺ ጎረቤቴ ብቻዋን አይደለም የምትኖረው፣ እናቷም አብረዋት አሉ። እናቷን ከገቡበት ቀን ጀምሮ አይቻቸውም ሆነ ስማቸው ማን እንደሆነ አላውቅም። እና ሙኒራ ሁሌም እናቷን ስትጠራቸው ሃርሜኮ እያለቻቸው ስለሆነ ትክክለኛ ስማቸው ልደርስበት አልቻልኩም። ሃርሜኮ ሃርሜ። ታዲያ ከቤታችን በር ላይ ሆኜ ልብስ ሳጥብ የሙኒራ እናት ድምጻቸውን ከተከፈተው የራዲዮ ካሴት ሙዚቃ በላይ ጮክ አድርገው ያወራሉ። ኦሮሞሪ ጎባሴ ቀጀልተ ገራሆራቲ አዮቆ ያይሌኮ አናና ከነቀበቲ ወራ ወሪ ቤክተኒ ጀደኔ በሰብሰቲ ኦሮሞሪ ጎባሴ ቀጀልተ ገራሆራ። ታዲያ ስልክ የሚያወሩ ሳይሆን በፊት ጩጬ እያለሁ ቅዳሜ ወደ 10 ሰዓት ግድም የድምጽ ማጉያ ይዘው ሃሎ ሃሎ ነገ እሑድ ከጧቱ 4 ሰዓት ጀምሮ የቀበሌ አዳራሹ ስብሰባ መኖሩን እንገልጻለን እያሉ የስብሰባውን ቀንና የስብሰባውን አጀንዳ ሲያውጁ ሳት ብሏቸው ሌላ ነገር እንዳይቀባጥሩ ማስታወሻ ቢጤ የሞነጫጨሩበትን ወረቀት በግራ እጃቸው ይዘው የሚያነበንቡትን ሰውዬና ሴትዮ ነው የሚመስሉት። አንዳንዴም ለዘብ ባለ ድምጽ ሙኒራ ሙኔ ይሏታል በስልክ ውስጥ የምታወራቸውን ሴት ልጃቸውን። ከፍታላቸው የወጣችው ሙዚቃ ከሳቸው ድምጽ በላይ የሆነባት ሙኒራ ሃርሜኮ ጉርባ መነከኛ ፉልድራ ጅሩ ሰነዋምቴ ሰገሌ ሲርባ አክህርሱ ሂሚ ዮኪን ሰገሌ ደበሊቲና ኦፍሲስ ትላቸዋለች። ሙኔኮ ኢላሜ ሃደኮ ከንጀቴ ነኑ ፈቅዳሜ ጀቴቲ ጀዲ ኢቲሚ። ከተናገሩት ቃል ውስጥ የማውቀው ሙኒራ የሚለውንና ቅዳሜ የሚለውን ብቻ ነው። ምናልባት ቅዳሜ መጣለው ምናምን እያሉ ይሆን? እሳቸውን ለማየት ካለኝ ጉጉት ልብስ ማጠቤን ትቼ ቀን መቁጠር ጀምራለሁ። ከ3 ቀን በኋላ የሚውለው ቅዳሜን በልጅነቴ ከአባቴ ጋር በመጣላታቸው እዚህ ነኝ ሳትል ድንገት ብን ብላ ከጠፋችው እናቴ ኩል እየናፈኩት ወደ አጠባ ይመለሳለሁ። ታዲያ ልጅና እናት ስልክ አውርተው ሲጨርሱ የሃርሜኮ ድምጽ ዝም ሲል በጧት ስትወጣ ከፍታላቸው ቤት እስክትመለስ ድረስ እየተደጋገመ የሚሰማው የጸጋዬ ደንደናን ሙዚቃ ጥርት ብሎ ይደመጣል። ባሴ ቀጀልተ ገራሆራቲ አዮቆ ያይሌኮ አናና ከነቀበቲ ወራ ወሪ ቤክተኒ ጀደኔ በሰብሰቲ
ይህን ሙዚቃ የማስታውሰው ዜና ማዳመጥ የትላልቅ ሰዎች ብቻ እስኪመስለኝ ድረስ ዜና ማዳመጥ የሚወደውን አባቴን ከጉያው ስር ሸጉጦኝ በትልቅ ፊደል ኢቲቪ ተብሎ ከተጻፈበት ጣቢያ ላይ አድርጎት የአማርኛ ፕሮግራም ሲያበቃ ተረኛው የኦሮምኛ ፕሮግራም መጀመሩን በረጅሙ እየተነፈሰ ሻማር ከፉኔ ሆርዶፍቶታ ፊ ዳወቱታ ኬኛ አማ ኦዱ ሰዓቲ ለማገባስና ብሎ ከያዘው ወረቀት ላይ ለተወሰነ ሰከንድ አቀርቅሮ የአፍታ ጊዜ ወስዶ ቀና በማለት ዜና ማንበቡን ጀምሮ ከሚጨርሰው ዜና አንባቢ ለጥቆ ሲመጣ ነው። ከላይ ነጭ ሸሚዝ ያደረገ የማይክል ጃክሰንን የመሰለ ጉንጭ ሆነ አገጭ ያለው ጠይም ረጅም ሰውዬ በጥልቅ ስሜት ውስጥ ሆኖ ከጀርባ ካለው ስክሪን ውስጥ ሳሩ እስከ እግራቸው ይዋጣቸውን በብዛት ሆኖ ሳር ወደሚግጡትና ወደሚታለቡት ከብቶች እየጠቆመ ድንገት ደግሞ ከናቷ እግር ስር ገብታ አንዳች ነገር የምትመጠምጠዋን ግልገል ፍየል በጣቱ እያመላከተ ሲያንጎራጉር ነው የሚለው ባይገባኝም አሁን ድረስ ትዝታ ሆኖ ውስጥ ይቀርቷል። ታዲያ ይህንን ሙዚቃ ነው የሙኒራ እናት ሲያዳምጡ የሚውሉት። ሙዚቃውም ቴፑም የሀርሜኮ ጆሮም እርፍ የሚሉት ሙኒራ ከስራ መጣ ዝግት ስታደርገው ነው። ሙዚቃውን እንደዘጋች ውሃ ይዛ መጣ ወደ ሽንት ቤት ትሮጣለች። ምግብ አቅርቢ ሊሏት ነው መሰለኝ። ሙኒራ ሙኔ እያሉ ይጠሯታል። ሽንት ቤት ታዳለች መሰለኝ ማማ እላቸዋለሁ። መሄዷን እያወቅኩ እርግጠኛ ባልሆነ ንግግር ለካስ ጮክ ብሎ መናገር ሳይሆን ጮክ ብሎ መስማት የሚችሉበታል መሰለኝ። ያልኩትን ሰምተው ኖሮ እሺ ጎፍታኮ ደህና ነው አንተ ይሉኛል በተሰባበረ አማርኛ። ታዲያ አማርኛቸው ይጣፍጣል ልክ እንደኔ እናት። እግዚአብሔር ይመስገን የሙኒራ እናት እላቸዋለሁ በተለይ። የሚመልሱልኝ መስሎኝ ባዳምጣቸው ዝም አሉኝ። ያልሰሙኝ መስሎኝ ድምጼን ከመጀመሪያው በላይ ከፍ በማድረግ ወደ በራቸው እያየው እግዚአብሔር ይመስገን ማማ አልኳቸው። አሁንም መልስ አልነበረም። የሚገርመው ካለመገጣጠም ይሁን በቅርብ እኛ ሰፈር ከገቡ ጀምሮ አዲስ ያመጡት ጸባይ እንጃ የሙኒራ እናት በምን ሰዓት ከቤት እየወጡ ተንፈስ እንደሚሉ እንኳን አላውቅም። ምናልባት ሌሊት ካልሆነ በቀር አንዳንዴማ ስራዬ ብዬ ከሽንት ቤታችን በር ላይ ሆኜ እጠብቃቸዋለሁ። ትጫለው ዱማ